አይጓደልም ልማዴ እሰዋለሁ ለውዴ ሞላን አልሞላ ነገሩ እግዚአብሔር አለ በመንበሩ አይጓደልም ልማዴ እሰግዳለሁ ለውዴ ሞልቶ ይተርፋል ነገሩ እግዚአብሔር አለ በመንበሩ በማደሪያው ላይ በዙፋኑ ላይ በከፍታው ላይ በመንበሩ ላይ አለ የሚሰማን የሚያይ አለ የሚሰማን የሚያይ አለ የሚሰማን የሚያይ አለ የሚሰማን የሚያይ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከሚደንቀኝ ከሚገርመኝ ነገር አንዱ እግዚአብሔር እኔን መውደዱ ጌታ ኢየሱስ እኔን መውደዱ አይገባንም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ምን ሰጣቸው ይላል? ስልጣን። ታውቃለህ፣ የእግዚአብሔር ልጅ መሆን ስልጣን። ቤኪ ያንተ ልጆች ለአንተ ልጆች ናቸው። እኛ ግን ለእግዚአብሔር ልጆች ስንሆን አብሮ ስልጣን ተሰጥቶናል። ታውቃለህ፣ ኢየሱስ ጌታ ነው። ያንን ስልጣን ደግሞ ይዞት የመጣው ማን ነው? ራሱ ኢየሱስ እኮ ነው። አለቅነት ይላል አይደል? ተሸክሞ እኮ ልክ ነው። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ዕብራውያን ምዕራፍ 1 ላይ ምን ይላል መሰለህ? አዎ መላእክት ሁሉ ለሱ ይስገዱ የሚል ቃል አለ። የምታውቀው መልአክ ስሙን የምታውቀው የማታውቀው ሰማይ መላእክት ካለ ኢየሱስ ለሚል ስም ይንበረከካሉ ይላል። እና ኢየሱስ የሚለው ስም በሰማይ የተከበረ ስም። አሜን ነው። ኢየሱስ ጌታ ነው። እኔ ይሄንን ስም በማገልገል ይሄንን ስም በመጥራቴ የሚመጣብኝ ስድብ እንደ በረከት ነው የምቆጥረው። የሚመጣብኝን ውርጅብኝ እንደ ትልቅ ደስታ እየቆጠርኩ ምኖር ሰው ነኝ እና እኔ ኦልሬዲ ተደስቻለሁ። ደስታ ውስጥ ነው ያለሁት። ቅዱሱ ቃል እኮ እንደዚህ ነው የሚለው፣ በጌታ ደስ ይበላችሁ። ደግሜ ላለሁ በጌታ ደስ ይበላችሁ። ሌላ ደስታ የለም። ትናንት ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜ ኢየሱስ ትናንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሃሌሉያ ሁልጊዜ